ከዚህ በኋላ በፍቅር መጎዳትን እንደማትፈራ ነግረኸኝ ነበር። ምክንያቱም ሰው እኮ የሚወደው ነገር ሲያገኝ ምንም ነገር አይፈራም። ወደ ኋላ ከማለት ይልቅ በነፃነት የሚፈልገውን ያደርጋል። አሁን የምጠይቅህን እንድትሰማኝ ብቻ ነው የምፈልገው። እባክህ የተፈጠረውን ነገር መረዳት አለብህ። በእኔ በኩል ያለውንም ታሪክ መስማት አለብህ። እባክህ ልለምንህ አሌሃንድሮ፣ የተፈጠረው ነገር በጣም ነው የጎዳኝ። እባክህ የሚሰማኝ ስሜት ልቤን እያስጨነቀኝ ነው። በቃ ምንም ሰላም ማግኘት አልቻልኩም። አንተንም ደግሞ እንደዚህ እንደሚሰማህ ይገባኛል። አሁኑኑ ከቤቴ ውጭልኝ። ሶፊያ በቃ ይበቃሻል፣ እባክሽን ውጪ። እስኪ በቃሽ፣ አበጣጥሽናል። በቃ ቫኔሳ በቃ ይበቃል። ስማኝ፣ ቆይ ግን አንካካድም ተባብለን የገባነው ቃል ኪዳንስ? ቃል ኪዳናችንን ያጠፍሽውም አንቺው ነሽ። አይደለም የምትለው እኮ እውነት አይደለም። እኔን ማመን አለብህ። ከዚህ በላይ አትዋሽኝ። አልዋሸሁም። አይቼሻለሁ እኮ ሶፊያ። በቃ በጊዜው ሸውደሽኛል። ለአንቺ ይሰማኝ የነበረውን ፍቅር በሙሉ አጥፍተሽዋል። ሰላም ሰላም። ለቁርስ ምንድን ነው የምትፈልጊው? ምንም አልፈልግም፣ መሄድ አለብኝ። ቆይ ለመብላት የሚሆን ጊዜ እንኳን የለሽም? ጊዜ አለኝ፣ ግን ደግሞ ያን ያህል አራበኝም። ስሚ ኬረን፣ እንደዚህ መሆንማ ጥሩ አይደለም። ከኔ ጋር አብረን ቁርስ እንበላለን። ስሚኝ፣ አንቺን ነበር ስጠብቅ የነበረው። ከኔ ጋር ነይ። አረፍ በይ። ይኸውልሽ እኔ ነገሮችን የምታስቢበትን መንገድ ለማስቀየር አይደለም የምፈልገው፣ ግን ፊትሽ ላይ የሚነበበው ሐዘን መጥፋት አለበት። ታዲያ ቆይ ምን ላድርግ? በቃ ንዴትሽን ከውስጥሽ ማውጣት መቻል አለብሽ። ህመምሽን መርሳት መቻል አለብሽ። እንደሱ ማድረግ አልፈልግም ኢዛቤላ። ቆይ ለምን ኬረን? ምክንያቱም ራሴ ላይ ስራ ካላበዛው በስተቀር ራሴ መቆጣጠር አልችልም። ግን እኮ አንቺ እውነታውን እየሸሸሽ ነው። ግን የሆነ ቀን ይህንን ነገር የግድ መጋፈጥ ሊኖርብሽ ይችላል። እንግዲህ ያ ቀን ሲመጣ ከዚህ በላይ በደንብ እረጋጋለሁ ብዬ አስባለሁ። አሌሃንድሮም ተረብሿል። ገምቼ ነበር። ስሜቱን በደንብ ነው የምረዳው። እሱ ደግሞ በሁለት ሰው ነው የተጎዳው፣ በሚስቱና በወንድሙ። ጊዜው ፈጠነም ዘገየም በስተመጨረሻ ያቺ ከሃዲ ከህይወቱ እንደምትወጣ እርግጠኛ ነኝ። እቅዱ ግን ገብቶሻል? አይ ግን ወደ ራሱ ከተመለሰና ከተረጋጋ በኋላ ከጎኑ ሆናለሁ ብዬ አስባለሁ። በእውነት እልሃለሁ ነገር ዓለሙ በሙሉ የኤድዋርዶ ሴራ ነው እያልኩ ነው። ለምንድን ነው ግን ሁሌም ቢሆን በማንኛውም ነገር ልጄ መወንጀል ማለት? እውነቱ ይሄ ስለሆነ ነው እመቤት። ልጅሽ በጣም ሴጣን ነው። ምን አይነት ድፍረት ነው? አሁኑኑ ከዚህ ቤት የማትወጪ ከሆነ እኔው ራሴ ከዚህ አስወጣሻለሁ። በቃ አድርጊው። ግን እሱን ማድረግሽ እውነታውን በጭራሽ ሊቀይረው አይችልም። ከኤድዋርዶ አጠገብ እንኳን መድረስ እንደማልችል ታውቃለህ። ምክንያቱም በጣም ነው የምጠላው። ይህንን በደንብ ታውቃለህ። ይሄ መጀመሪያ ቀናቸው አልነበረ። የሆነ ቀንም ከቤት ሲወጣ ይችዋል። ቶዶስ ሳንቶስ የተፈጠረው ነገርም አለ። በጣም አስቸኳይ ነው ብለሽ ላፓስ የሄድሽም ጊዜ አይደለም። በእውነት እኔ ከኤድዋርዶ ጋር ምንም አላደረግኩም። እባክህ መነኝ። በጣም ነው የምወድህ እኔ ፍቅር። አንተም ብቻ ነው የምወድህ። እኔ ግን አልወድሽ በጭራሽ። እውነት አይደለም። አሁንማ ማንነትሽን በግልጽ አይቼዋለሁ። በጣም ውሸታም ነሽ። ሰውን የምትፈልጊው ለጥቅም ስትይ ብቻ ነው። ስማኝ፣ የምትናገረው ነገር እኔን ይጎዳኛል። ስለዚህ እያሰብክ ብትናገር ነው የሚሻልህ። እውነቱን መናገር መጥፎ ነገር አይመስለኝም። ምን? እኔ እንደዚህ መሆን አይገባኝም። እኔስ ታዲያ ክህደት የሚገባኝ ሰው ነኝ ማለት ነው? ምን? እንዴት ነው ከእንዳንቺ አይነት የማይረባ ሰው ጋር? ሶፊያ እባክሽን በቃ ሂጂ። እዚህ ምንም አትሰሪም። ዕቃሽን ሰብስቢና ውጭልኝ። የትኛውም ዕቃ የኔ አይደለም። ስትፈልጉ ጣሉት። እና እንዴት ነው? ያው ጡንቻዎቹ በደንብ እየጠነከሩ ነው። መራመድን እንደ አዲስ እንደ መለማመድ ነው። ብዙ ጊዜ ይፈልጋል። አየሽ፣ ገምቼ ነበር። ውይ ሉዊስ፣ እስኪ የሚለውን ስማው። ይህ ቀን በቀን የሚመጣ ለውጥ ነው። ራስን ጠንከር ማድረግ አለብን። ሂደቱ የሚወሰነው በአንተ ሁኔታ ላይ ነው። ከአንተ የሚጠበቀው ረዘም ላለ ሰዓት የሚደረግ እንቅስቃሴ ማድረግና ጠንከር ማለት ነው ሉዊስ። ይህም ጡንቻን ተንቀሳቃሽ ለማድረግ ይረዳ። እንደገና መራመድ የምትፈልግ ከሆነ መበርታት ይኖርባል። እኔም ካንተ ጋር ነኝ። እሺ፣ ማንኛውም አስፈላጊ እንቅስቃሴ ስታደርግ አብሬ ይሆናለሁ እና ይሄ ነገር ምንም ያህል ከባድ ቢሆንም በጭራሽ ለብቻ አልተውም። መቼም ብቻህን አትሆንም። እሺ በቃ እንሞክረው። ተመስገን ፈጣሪ። ደስ ይላል። አምላክ የተመሰገነ ይሁን። አመሰግናለሁ አምላክ። እባክሽ ግቢ። እንደምን አደርክ? እንደምን አደርሽ? ስጠብቅሽ ነበር እኮ። ይኸውልሽ ይሄ ግንባታ ድርጅቱ ጅማሬ ነው። ኧረ እባክህ፣ ይህን እቅድ ለማስጀመር ግን በጣም ብዙ ገንዘብ ነው የሚያስፈልገው አይደል?
ያው እዚህ እኮ ብዙ ገንዘብ ነው ያለው፣ ግን ያው እንደምታውቂው በአልቫ ቡድን ገንዘብ ላይ በጭራሽ አልችልም። ብችል ኖሮ ይህንን ወስድ ነበር። እና ምንድን ነው የያዘህ? አሁንም ድረስ ውሳኔ የምወስነው ከአሊያንድሮና ቫኔሳ ጋር ተስማምቼ ነው። አለመግባባት ካለ ይህን ውሳኔ ልትወስን የምችለው እማዬ ናት። በእናትህ ቦታ እኮ እኔ ብዙ ነገር መወሰን እችላለሁ። እንደዛ ከሆነ ሁኔታውን በደንብ ላጣራና ወጪውን ልወቅ። ከዛ በኋላ ሁሉንም ነገር አስረዳሻለሁ። እሺ፣ ግልጽ ነው? በጣም ጥሩ። እንደዚያ ከሆነ በሉሲያ ቦታ ሆኜ ማድረግ የምችለውን ነገር እኔ ይቻላል። ቆይ አንዴ ላገናኝሽ። እሺ፣ ሂሜና እስካላንቴ ነኝ። የሆነ ነገር ወደ ኤድዋርዶ ቢሮ እንድታመጡ ፈልጌ ነው። እቺ ሴትዮ አደገኛ ናት። ከረጅም ጊዜ በፊት ነበር ማስወገድ የነበረብን። ወንድሞቼን ማጣላት ብቻ ነው የምትፈልገው። በእውነት የምታስጠላ ሴት ናት። እኔም በጣም እያናደደኝ ያለው እሱ ነው። አሊያንድሮ እኔን በጣም እያናደደኝ ነው። ነይ ነይ፣ እስኪ አረፍ በይ ማዬ። አይዞሽ፣ ምንም አትጨነቂ። ጥበቃዎችን አነጋግርና ወደ ውስጥ እንዲያስገቧት አደርጋለሁ። ወንድምሽን ለማረጋጋት ምን ማድረግ እንዳለብን አላውቅም። ቆይ ኢዛቤላ ጋር ብደውል? እኔ እንጃ አላውቅም። አንቺ ጥሩ ሀሳብ ይመስልሻል? ሁሌም እንዳገዘችን ነው። በከባዱ ጊዜ እንኳን አብራን ነበረች ማዬ። አሁን ወንድምሽ ሁሉንም ነገር ከራሱ አርቋል። እስኪ ቢያንስ ግን ልሞክር አይመስልሽም ማዬ? መሞከሩ አይከፋም። አሊያንድሮ ጥሩ ሁኔታ ላይ አይደለም ያለው እና ደግሞ በዚህ መቀጠል የለበትም። አዎ በቃ ኢዛቤላ ልትመጣ ልደውልላት። በጣም ጥሩ። በቃ ይህንን ነገር ረጋ ብዬ ማየት አለብኝ። እና ደግሞ ሌላ ያሰብኩት የሥራ ዕቅድም አለኝ። እሺ ጥሩ፣ እየሰማሁሽ ነው። ቤላን ከሌሎች ሆቴሎች ጋር ከማስተሳሰራችን በፊት ዋናው ቤላ ሆቴል ትልቅና ያማረ መሆን አለበት። የተለየ እይታ ሊኖረው ይገባል። እኔም በሱ ሐሳብ እስማማለሁ። እና ደግሞ በዚያ መንገድ የምንሰራ ከሆነ በአጭር ጊዜ ውስጥ ትርፋማ እንደምንሆን እርግጠኛ ነኝ። በጣም ሀብታም እንሆናለን። እኔም እንደዛ ይመስለኛል። ስለዚህ በቃ አንዴ ይህን የግንባታ ድርጅት ስራ እናስጀምረው እንጂ እሱን ነው የምንሰራው። በጣም ጥሩ። እስኪ እናትህ ምን እንደምትል ደግሞ እሰማለሁ። እና ምናልባት ገንዘቡን ከዚህ ማግኘት የምንችል ከሆነ እኔን ወጪ ሊያስወጣኝ ይችላል። ያልሽኝን ለማድረግ ዝግጁ ነኝ። ኬረን ግን እንዴት ናት? አሁንም ደብሯታል። እባክሽ ሜና እንደምን ማስታርቂኝ እንጂ። ልጄ ይቅር እንድትልህ የምትፈልግ ከሆነ በጣም ነው መሞከር ያለብህ። የሚጠበቅብኝን ነገር በደንብ አደርጋለሁ። እሱን አብረን የምናየው ነገር ይሆናል። በጣም ጥሩ ልብስ። አዎ፣ እስቲ ለመቆም ሞክር። ጥሩ ጥሩ፣ ጎበዝ፣ ትችላለህ። እስኪ ጥሩ፣ በጣም አሪፍ ነው። በጣም ጥሩ፣ ትንሽ ብቻ። በጣም አሪፍ፣ በጣም አሪፍ። ተመስገን አምላኬ፣ ተመስገን በቃ ጨርሰሃል። በጣም ጥሩ ልብስ፣ ተመስገን አሪፉ ተጠናቋል። በስተመጨረሻ ተሳካ። አሁን ደግሞ ማተኮር ያለብህ ረዘም ላለ ጊዜ መቆመን ነው። እሺ፣ ሌላ ምንም ነገር ማድረግ የለብህ። በቃ ማድረግ ያለብህ ሚዛንን በጠበቅ ብቻ ነው። ጎበዝ፣ በጣም አሪፍ። አሁን ቀስ በቀስ ደግሞ ተመልሰህ ትቀመጣል። ከዚህ በላይ መቆም አልችልም። አይ ሉስ፣ አሁን ማረፍ ነው ያለብን፣ ምክንያቱም አሁን ገና መጀመራችን ነው። እንደዚያ ነው የሚደረገው። ቁጭ በል፣ ቀስ። አየህ፣ እንደምታደርገው በጣም እርግጠኛ ነበርኩ። በአንተ ከምነግር በላይ በጣም እርግጠኛ ነኝ። ሰላም አባዬ። ሰላም የኔ ልጅ፣ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ያው እንደምታውቂው ስራ በዝቷል። ሶፊያ የት ናት? እኔ እንጂ አላውቅም። ዛሬ በጠዋት ነው የወጣችውና ብዙ ሰዓት ቆይ እንደምትመለስ ነግራኝ ነበር። አሁንም የዕቃ ማስቀመጫ ክፍል ውስጥ ናት? አዎ፣ ከኔ ጋር መቆየቱን አልፈለገችም። ወይኔ፣ እኔ ማመን የሚከብደኝ በእውነት ገርሞኛል። ለምንድን ነው ቆይ ልርዳሽ ስትባልሽ የማትለው? እህትሽ የምትወደውን ነገር እኮ ታውቂያለሽ። አይ፣ በጣም ስለምትኮራ ነው አባዬ። አይ፣ ይህ እንኳን ኩራት አይደለም ውዴ፣ በጭራሽ አይደለም። እሺ፣ በጭራሽ ከኩራት ጋር አብሮ መኖር አይቻልም። የሚጌልን እርዳታ እንድትቀበል ልታናግራት ይገባል። እንደሱ እንኳን አላደርግም በጭራሽ። ምክንያቱም ሰውየው ጥሩ ሰው መሆኑን አምኛለሁ፣ ግን ደግሞ አይሆንም። እርዳታውን ተቀበይ ብዬ ልመክራት አልችልም። እኔንም ግን ለምን? ቆይ ምን አይነት ሰው ነው? ያው ካየሁት መናገር የሚችለው አስተዋይና ረጋ ያለ ሰው መሆኑን ነው። እምነቴ እንደሚያረጋግጥልኝም ነግሮኛል። ግን ደግሞ ልጄ ይገርምሻል፣ እኔ እንደዚህ አይነት ሰዎችን ማመን አልችልም። ስለዚህ የሶፊያን ጉዳት ማየት ትመርጣለህ ማለት ነው? ስትቸገር ማየት ትፈልጋለህ? በጭራሽ እንደሱ አይደለም።
ግን በቃ እሷን የመረዳበት መንገድ እፈልጋለሁ። ስሚ አንቺ እሷን ልትረጃት አትችይም እንዴ? ወይ አባዬ እንዴት አድርጌ? አልቫሮ የሚያኖረኝ ጠባብ ቤት ውስጥ ነው እንጂ እሷን መርዳት እኮ እፈልጋለሁ። አውቃለሁ ውዴ። ሁኔታው በጣም ከባድ ነገር ነው አባዬ። ግን ሚጌል ጋር ለማረፍ ፈቃደኛ ከሆነች አብሬያት ለሆን ፈቃደኛ ነኝ። ምንም ችግር የለውም። እውነት አባዬ። በደንብ ሳስብ ነበርና የሆቴሉን ደረጃ ለመጨመር የሚረዱ ሀሳቦች አሉ። ምን አይነት ሀሳቦች ናቸው? ይኸውልህ ልክ እንደባለፈው አይነት የኮክቴል ድግስ ብናዘጋጅና ብዙ ተከታይ ካላቸው ሰዎች ጋር በመሆን ከሚጌል ካንቱ ሆቴሎች ጋር ያለንን ተያያዥነት ማስተዋወቅ እንችላለን። ጥሩ ሀሳብ ነው። አዎ፣ ግን ደግሞ የዚህ ዝግጅት ስም መሆን ያለበት ቤላ ሆቴል ብቻ ነው። እሺ፣ ማለት የፈለግሽውን ነገር ዋና ዓላማው ሆቴሉን ማስተዋወቅ። አዎ፣ በትክክል ማክስ ተረድተኸኛል። አይ መልካም፣ ጥሩ ሀሳብ ነው። በጣም ጥሩ ሀሳብ፣ በጣም ጥሩ ሀሳብ ነው። ይኸውልህ በሌላ በኩል ደግሞ ምግባችንም ይገመገማል። እንደምታውቀው በጣም ጎበዝ አብሳይ ነው ያለን። ጥሩ እድል ይሆንልናል። እንዴ እሱማ እኔ ራሱ እዚህ መምጣት ከጀመርኩ ጀምሮ የሆቴሉ አይን ሆኗል እኮ። አዎ ልክ ነህ። አሁን ደግሞ ልክ እንደ ምግባችን ሁሉ ነገራችን አይን እንዲስብ ለምፈልገው ይኸውልህ በዝርዝር የጻፍኳቸው ነገሮች ናቸው። ቆይ አንዴ ኬረን፣ በጣም እየፈጠንሽ ነው። ይቅርታ አድርግልኝ። ይህን ሰሞን ሀሳቤን እዚህ ላይ ጥዬ ስለነበር ነው። አዎ ይገባኛል፣ ግን ደግሞ ሁሉንም ነገር በሂደት እናድርገው። እሺ እንደዚህ አይመስልሽም? እውነት በጣም አመሰግናለሁ። በዛ ላይ ጠንክረሽ እየሰራሽ ነው። ነገርኩህ እኮ ማክስ፣ የግድ የሆነ ለውጥ ማምጣት አለብኝ። አውቃለሁ፣ ግን ስሚኝ፣ አንድ ጊዜ ብቻ ላቋርጠሽ። ከቫኔሳ ምንም የሰማሽው ነገር የለም እንዴ? ለመሆኑ አናግረሻል ነበር? አይ እውነት ለመናገር እኔና እሷ ተመሳሳይ ስሜት ላይ ያለን ይመስለኝ። አሁን ግን ስሜቷን የተረዳው ይመስለኛል። ለምን? ምናልባት እኔን መውደዷ ብቻ በቂ ነው ብዬ ማሰቤ ትክክል አልነበረም መሰለኝ። ሌላ ምንም ችግር የለም ብዬ ነው ያሰብኩት። ገብቶሻል አይደል ማክስ? ግን ደግሞ እንደዚህ ማለት አይደለም ማክስ። የሁለታችሁ ነገር ባለመስተካከሉ እንዴት እንዳዘንኩ ልነግርህ አልችልም። አሪፍ ጥንድ ትሆኑ ነበር። ሉዊስ እንዴት ነው? ደህና ነው። ሕክምናው የተስማማው ይመስለኛል። በቶሎ እንዲያፈጥነው ንገረው። በተቻለ ፍጥነት ወደ አሌሃንድሮ ቢሮ መመለስ አለበት፣ ራሱ አሌሃንድሮ ከመመለሱ በፊት። እሺ እንደሚሆን አድርገዋለሁ። ሌላኛው ነገር ይህን እንድታየው ፈልጋለሁ። ምንድን ነው? እንደምታየው እናቴ ከዚህ ቦታ ከመራቋ በፊት የሰራችው ሪፖርት ነው። የግንባታ ድርጅት የበለጠ በጀት እንዲኖረውና ከኩባንያው የምንፈልገውን ገንዘብ ለማግኘት ያው እንዲህ ካረግን አጋሮቻችን ተጨማሪ ገንዘብ ይጠበቅባቸዋል ማለት ነው። ያው ነገሩ ገብቷል። በጣም ጥሩ። ይኸውልህ ሌላኛው ነገር ደግሞ ስለ ሶፊያ ምን የሰማኸው ነገር አለ? አይ ምንም። ሬቤካ እሱ ላይ እየሰራች ነው ያለችው። ያው ልክ እንደተጨነቀች እህት ሆና ሚጌል እንዲያምናት ልታደርገው እየሞከረች ነው። እሱ ማድረግ የምችል ይመስላል። በሚገባ እንጂ ከበቀደሙ ነገር በኋላ እሷ ላይ በደንብ እተማመንባታለሁ። ችግር አለ? እሷ ላይ ያን ያህል ልትተማመንባት አይገባም። ለምን ሲባል ሁሉም ነገር በቁጥጥር ስር ነው። ተስፋ አደርጋለሁ። በአሁኑ ግን እሷ ጉድ ስታደርግህ ማየት አልፈልግም። ምንም አይነት ስህተት አልፈልግም። እንዴ ሰዓቱን አየኸው? እህቴ ግን እስካሁን ድረስ አልመጣችም። እባክሽ እንደዚህ አትበይ። እኔ በጣም ነው የምጨነቀው። እንግዲህ እስካሁን እኮ መጨነቅ ነበረበት። ይኸውልሽ አሁን በቃ ልጨነቅ ነው። በቃ ተይኝ። ሰላም ሶፊያ፣ የኔ ልጅ። ምን ነው? ምን ተፈጠረ? ምን ተፈጠረ? ምን ሆነሽ ነው? በቃ አሌሃንድሮን ለማናገር ፈልጌ ስለነበር ነው። ከልብሽ ነው እንዴ? በእውነት በይስ? አዎ የኔ ውድ፣ የግድ ማድረግ ነበረብኝ። ወይኔ! እና ምን ተፈጠረ? ለመጨረሻ ጊዜ ላናግረው ፈለግኩኝና የተፈጠረውን ነገር ለማስረዳት እዛ ሄድኩኝ። እሱ ግን ሊያዳምጠኝ ፈቃደኛ አልነበር። ውይ ሶፊ፣ በቃ እሱን መለማመጥ እኮ የለብሽም። ይህንን የማደርገው እኮ ስለምወደው ነው እና ደግሞ እሱ መልሼ ራሴ ለማድረግ ምንም ነገር አደርጋለሁ። ግን በቃ ከዚህ በኋላ አሁንም የኔን ልብ ቆረጠ። ይበቃኛል። ይኸውልህ ይሄ ለቤላ ሆቴል የተዘጋጀ እቅድ ነው። እስኪ ትንሽ እንየው። ሆቴሉን በአንዳንድ ድግሶች እንዲታወቅ ማድረግ እንደፈለጉ ተረድቻለሁ፣ ግን በጣም በዛ። ሚጌል፣ እኔ ግን ጥሩ ሀሳብ አይመስለኝም። በምን ያህል ጊዜ ውስጥ ምን ያህል ፕሮግራም ማዘጋጀት እንዳለባቸው በደንብ እንነግራቸዋለን። እኔ በጣም የምፈልገው ነገር እንግዲህ አቀባበል ላይ ያላቸውን ነገር በደንብ እንዲያስተካክሉ ብቻ ነው። እሱን አሳውቃቸዋለሁ። እሺ። ደህና ነህ ግን? አዎ ደህና ነኝ፣ ምንም ችግር የለውም። ትንሽ ራስ ምታት ይዞኝ ነው። ይሻለኛል፣ እሱ ስለበጠበጠኝ ነው። ምናልባት እረፍት ማድረግ ከፈለግ እኔ መሄድ ትችላለህ። አይ ምንም ማለት አይደለም፣ መቀጠል ትችላለህ። ሚጌል፣ እረፍት መውሰድ ያለብህ ይመስለኛል። አትጨነቅ አልኩህ እኮ፣ ይህንን ኑሮ በደንብ ለምጄዋለሁ። እሺ፣ ለማንኛውም ትንሽ እረፍት ማድረጉ ጥሩ ነው፣ አይጎዳም። እሺ ቀጥል ጓደኛዬ። ሌላ ያላየነው ነገር አለ? እንግዲህ
የቤላን ሆቴል ወጪና ገቢ ዝርዝር እስካሁን አላየነውም። ስለዚህ ወደ እሱ እንቀጥል። አውቄ ነበር። አሊያንድሮ በጣም ጅል ነው። ሬቤካ በእውነት ነው የምልህ። እባክህ ዝም በይ። እሱ እኮ ምን ማድረግ እንዳለበት ራሱ አያውቅም። አንቺ ደግሞ ሶፊያ ከነሱ በላይ ሞኝ እንድትሆኝ አልፈልግም። ሬቤካ በቃ ይበቃል። ታያት ያልኩት ነገር እውነት ነው። ሶፊያ ካለሽበት ችግር መውጣት እንደምትችል ማሳየት አለብሽ። አልችልም። ውሸት የሆነውን ነገር ማሳየት አልችልም ሬቤ። እኔ ከሱ ውጭ መኖር ይከብደኛል። ምንም ነገር እያደረግኩ እየመሰለኝ አይደለም። የባዶነት ስሜት ነው የተሰማኝ። ሁሉ ነገር ከሆንሽለት በኋላ ያ ሰውዬ ሊጎዳሽ እንዲሞክር አልፈልግም። ስለዚህ ያለሱ ምንም ማድረግ እንደምትችል በሚገባ ማሳየት አለብሽ። አይ አልችልም ሬቤ። በቃ ምንም ጥቅም የለውም። ለራስሽ ብዬ ነው እሺ። እና ደግሞ ምን መሰለሽ ሶፊያ፣ ምክንያቱም አንቺ እንድትጎጂ በጭራሽ አንፈልግም። በእኔ ምክንያት እየተጨቃጨቃችሁ ከሆነ ይቅርታ አድርጉልኝ። ይህንን አስቤ አይደለም። አይ ዋናው ነገር እሱ አይደለም። ዋናው አንቺ ደህና መሆንሽ ነው። ደህና መሆኔም አይቀርም፣ ግን መቼ የሚለውን ነው የማላውቀው። እንግዲህ በተቻለሽ ፍጥነት መሆን ያለበት። እኔና አባዬ ደግሞ ልንረዳሽ ፈቃደኛ ነን። ሶፊያ ልታገቢኝ ፈቃደኛ ነሽ? በጣም ነው የምወድህ። እኔ እናንተን ምንም ነገር እንዲለየን አልፈልግም። የገባነውን ቃል ኪዳን ሳስበው በጣም አዝናለሁ። አሌሃንድሮ ለማይሆን ሰው ቃል ኪዳን ስትገባ ቅጣትህ ይሆናል ብዬ አስባለሁ። ለዚህ ነው እንደዚህ የምትሆነው። ኤድዋርዶንም ሆነ ሶፊያን አመስግናቸው። ምክንያቱም ደግሞ ትክክለኛ ማንነታቸውን ያሳዩ። በቃ ተዋቸው። ምን አለ ባላወቅኳት ብዬ ነው የተመኘሁት። ያለፈው ነገር ግን መቀየር አይችልም። አውቃለሁ። መቀየር የምትችለው ወደፊትን ብቻ ነው። ሌላውን ነገር በሙሉ ተወው። እንዴት እንደሆነ ነው ማላውቀው ኢዛቤላ። በቃ ስለዚህ ሴት ትክክለኛ ማንነት እኮ አውቀዋል። ስለዚህ ያወቅከውን እውነታ ይዘህ ተመልሰህ ወደ እሷ እንዳትሄድ ተጠቀምበት። እሷ ያመጣችብህ ነገር ህመም ብቻ እንደሆነ እንድታውቅ እፈልጋለሁ። አንተ ደግሞ ጥሩ ልብን ያለ ይሄ ነገር ለአንተ አይገባህም። በታማኝነት በቁርጠኝነት እና በፍቅር ተጫውተውብሃል። የኔ ፍቅር እዚህ ምን እያደረክ ነው ኤድዋርዶ? እንደገና ከአንቺ ጋር መሆን እፈልጋለሁ። እቤት ስለመጣ ምን የሚፈጠር መስሎ ነበር? ያመሃል እንዴ? ውጣልኝ። ጫፌ እንዳትነካኝ። ከዚህ በኋላ ደግሞ የኔ ፍቅር ብለህ እንዳጠራኝ ሰምተኸኛል? እዚህ ድረስ የምመጣው እኮ አንቺን ፍለጋ መሆኑ አይገባሽም እንዴ? እንደምትወጂኝ ያውቃለሁ እና ደግሞ እኔም እወድሻለሁ። ስማኝ፣ ከዚህ የማትሄድ ከሆነ በእውነት ነው የምልህ አሁኑኑ ፖሊስ ጋር ደውዬ እንዲያስወጡ አደርጋለሁ። ገባህ? አይሆንም ኬረን። ኤድዋርዶ እዚህኛ ቤት ድረስ ይመጣው እኔ ፈቅጄለት። ቆይ ግን ምንድን ነው የሆንሽው? እማዬ አንዴ ተረጋጊ ኬረን። መጀመሪያ እኔ የምለውን ነገር ስሚ። እዚህ የመጣው ስለ ስራ ጉዳይ ልናወራ ብዬ ነው እና ደግሞ አንቺ እዚህ ትኖሪያለሽ ብዬ አላሰብኩም። ስብሰባችሁን ሌላ ቦታ ማድረግ አትችይም? ውዴ እንደዚህ አትሁኝ። ለሁሉም ነገር ቦታ አለው። አሁን ተረጋጊ። ቆይ ታዲያ እንዴት ቤታችንን መረጥሽ? ምን ሆነሻል? ደግሞ አንቺም ድርጅቱ ያለበትን ሁኔታ ታውቂዋለሽ። ድርጅቱ ውስጥ ካሉት ኃላፊዎች ስራው ላይ ያለው ኤድዋርዶ ብቻ ነው እና ደግሞ ድርጅቱን እየመራ የመቀጠል ብርታትና ጥንካሬ አለው። አዎ እውነት ነው። አንቺን ከህይወቴ ማጣቴ ግን እየበጠበጠኝ ነው። እኔ እንደ ወንድሞችና እንደ እህቶች አይደለሁም። ስራዬ ላይ ማተኮር ፈልጋለሁ። አይንህን ማየት አልፈልግም። እሺ ረጋ ብላችሁ ብትነጋገሩ። እኔ ግን የሚለውን ነገር መስማት አልፈልግም እማዬ። ኬረን ነገሮች ከባድ እየሆኑ ነው እና ድርጅቱ ላይ እየተፈጠረ ያለውን ነገር መረዳት አለብሽ። የግል ንብረቶቻችን ራሱ ጥሩ ሁኔታ ላይ አይደሉም። እኔና ኤድዋርዶም እሱን ለማስተካከል አብረን እየሰራን ነው። እንግዲህ ትረጅኛለሽ ብዬ አስባለሁ። ምክንያቱም ይሄ ከእናንተ ጉዳይ ፍጹም የተለየ ነው። አሁን ወደ ስራችን እንመለስ። እሺ አንድ ቀን ሁሉንም ነገር አስረዳሻለሁ። እድል ትሰጪኝ ይሆናል። ምክንያቱም መቼም ቢሆን አንቺን መውደድ ላቁማችሁ። የማረባ ሰው መሆኔን የተረዳው። አይ አይደለም አሊያንድሮ፣ እሷ ናት የማትረባው። አንተን የመሰለ ሰው እንዴት እንደዚህ ታደርጋለች?
እኔ እኮ ልክ እንደወደድካት ባወቅኩኝ ጊዜ የሁለታችሁን ውሳኔ አክብሬ አብራችሁ ነበራችሁ። ግን ደግሞ እኔ እናንተ ብዙ ጊዜ ስላሳለፍን መሰለኝ እንደዚህ ከፍቶ ሳይ በጣም እረበሻለሁ። ምክንያቱም ጠንቅቄ ነው ማውቀ። አሁን ግን ምን ማድረግ እንዳለብኝ አላውቅም። በጣም ብስጭት፣ ጥላቻና የቂም ስሜት ነው የሚሰማኝ። እባክህን ከዚህ ስሜት ውጣ። አንተ እኮ እንደዚህ አይደለህም። ትክክለኛው አሌያንድሮ ኖሪጋ ይህ አይደለም። በጣም ጠንካራ ሰው ነው እና እሱን ነው የምፈልገው። እሱን አሌያንድሮ ነበር ያፈቀርኩት። ያቺን ሴት እርሳት በቃ። ይህ ጊዜ ለእኔ ጥሩ አይደለም ኢዛቤላ። እሺ፣ ግን እኔ ልክ እንደ ሁልጊዜውም ከጎን መሆኔን እወቅሽ አሌያንድሮ። ምንም አይነት ውሳኔ ስትወስን ከጎን ነኝ መቼም ቢሆን። እሺ በጣም ጥሩ። አንድ ጊዜ ደግሞ በጣም አሪፍ። አንድ ድገም። አሁን ደግሞ በሌላኛው እግርህ። ቆይ አንዴ። እሺ፣ እንዴት ነው አሁን? ደህና ነው። ለውጥ እያሳየ ነው። ደህና ነው? አዎ ደህና ነኝ። ትንሽ እረፍት ማድረግ ፈልጌ ነው። ምንም ችግር የለው። እረፍት ማድረግ ከፈለክ አይ በዚህ ደግሞ እንሞክረው በሌላኛው። እርግጠኛ ነህ? አዎ በተቻለ ፍጥነት ከዚህ ወንበር መላቀቅ ፈልጋለሁ። እባክህን ጀምር። እሺ እንሞክር። ስሜት ይገባኛል፣ ግን ደግሞ መቸኮል የለብን። ማሌ አልቫሮ ያለውን እኮ ሰምተሻል። በጣም አስፈልጋቸዋለሁ። ስለዚህ የቻልኩትን ነገር በሙሉ አደርጋለሁ። አዎ እሺ፣ እስከዛ እኔ ተጨማሪ ውሃ ላምጣ። አሌያንድሮ ምን አለሽ? አይ ብዙ ነገር አልነገረኝም። በጣም ተጎድቷል አይደል? ስሜቱን ማሳየት አይፈልግም። የሚናገረው ስለዛች ሴት ብቻ ነው። የሚናገረው ነገር ከዛች ሴት ስለመራቁና ምን ያህል እንደተጎዳ ብቻ ነው። ስሚኝ፣ አሁን እርግጠኛ የምሆነው ነገር በቅርቡ እንደሚረሳ ተስፋ አድርጋለሁ። እንደዚህ ሆኖ ሳይሆን ምን ያህል እንደሚከፋኝ አልገባሽም ቫኒሳ። እኔም እንደዛው፣ ግን አሁንም ከጎኑ ሆነ ሲያይሽ በጣም ደስ እንደሚለው አውቃለሁ። አዎ እውነት ለመናገር ከበፊቱ አሁን እንደና እየሆነ ይመስለኛል። በጣም አመሰግናለሁ ይዛ። እኔ እኮ ማመን የሚያቅተኝ ነገር ያቺ ሴት ምን ብላ እንዳጠመደችው ነው። ቆይ አሁንስ ምን አስባ ነው? ትንሽ እንኳን አይደብራትም እንዴ? እሷ ምንም አይደብራትም። አሁን ግን አሌያንድሮ በጭራሽ እሷ ማዳመጥ አይፈልግም። እሱ ጥሩ ነው እና ደግሞ ባገኘሁት አጋጣሚ አልለየውም። ምክንያቱም እንደማስፈልገው ይገባኛል። ቫኔሳ ገባሽ? በእርግጠኝነት ወደ ድሮ አቋሙ ይመለሳል። አመሰግናለሁ። አንቺ ባትኖሪ ምን እንደማደርግ። እባክህ ሳሁን አቀብለኝ አባዬ። አይ በጣም ብዙ ነው። ይከብድሻል። ውይ አባዬ እባክህ ላግዝህ። ይከብድሻል። ይህ እኮ በጣም ከባድ ነው። ልጄ እባክሽ ትንሽ ብቻ ይዘሽ ሂጂ። ይኸውልሽ ሶፊ፣ አሁን ምን ማድረግ እንዳለብሽ መወሰን አለብሽ። እዚህ ምግብ ቤት ውስጥ ተደብቀሽ መቅረት የለብሽም። እውነት ለመናገር ሌላ ስራ እየፈለግኩ ነው ያለሁት። አባዬ ላይም ሸክም መሆን አልፈልግም። አባዬ በዚያ ላይ ደግሞ ምግብ ቤቱ አሁን ብዙ ስራ የለውም። ውይ እባክሽ እንደዚህ አትበይ ውዴ። ሁሌም እዚህ ስትሆኚ ታገዥኛለሽ። የዚህ ምግብ ቤት ገቢ ለሁላችንም ይበቃል። አውቃለሁ። ወይ እስኪ አባዬ ቆይ አንዴ ስማኝ። እንግዲህ ይህ ስራ ለአንተ በቂ ሊሆን ይችላል። ሶፊ አንቺ ግን ብልጥ መሆን አለብሽ። ለምን ግን አሌያንድሮን ፍቻ አትጠይቂው? ውይ እስኪ የማይሆን ነገር አትበይ ሬቤ። ከዛ ንብረት ትከፍያለሽ። የማይሆን ነገር ነው ሶፊያ፣ የማይሆን ነገር ነው። ለምን? በጭራሽ አይገባም። ምንም ጥቅም የለውም። እንደ ሰውነት አጋጣሚ ቢኖር እንኳን ከሱ ምንም ነገር አልፈልግም እና ከዚህ በኋላ ይሄን ሀሳብ እንዳታነሹ። ሊረዳሽ እኮ ይገባል። ብሄር ነው የሚሻለኝ። አሁን ብዙ ስራ አለኝ። በቃ ነገ እንገናኛለን። ለማንኛውም ቻው። እወድሻለሁ። እወድሻለሁ። ጠንቀቅ በይ። ቻው። ከኬረን ጋር የምታወራበት በቂ ጊዜ ሰጥቼ አውቃለሁ፣ ግን እሷ ልታዳምጠኝ ፈቃደኛ አይደለችም። አንተ ግን ምን ጠብቀህ ነበር ኤድዋርዶ? የከዳህን ሰው ይቅር ማለት እኮ ቀላል ነገር አይደለም። ግን እኮ አጋጣሚ ነበር። የአንድ ቀን ምሽት ስህተት ነው። ልትረዳኝ ይገባል። ውይ ኤድዋርዶ እባክህ። በእውነት እልሻለሁ ሂሜና፣ እኔ የምወዳት ብቸኛው ሴት ኬረን ብቻ ናት እና ሌላ ማንም ሰው የለኝም። አጥፍቻለሁ። እንግዲህ እሷን ማሳመን ከፈለክ ደግሞ በደንብ ነው መሞከር ያለብህ። ኬረን ማለት እንዲህ በቀላሉ ይቅር አትልም። ያው አውቃለሁ፣ ግን እባክሽ እርጅኝና እንደምንም ሐሳቧን እናስቀይራት። በጣም ይቅርታ አድርግልኝ። ይሄ እሷ ውሳኔ ነው ሊሆን የሚችለው። ቢያንስ እድል እንድትሰጠኝ ንገሪያት። ዳግመኛ አልከዳትም። እሺ እሞክራለሁ።
ግን ደግሞ እንደምትለው ኬረን ለአንተ ወሳኝ ሰው ከሆነች ደጋግመህ መሞከር ይኖርብሃል። የምትችለውን አድርግ። እሺ፣ በጣም አመሰግናለሁ። እውነት ለመናገር እኮ በድንገት ስለመጣው ይቅርታ፣ ግን እኔ ቤት መሆን ስላልቻልኩ ነው። ምን ነው? ምን ተፈጠረ? እማዬ ኤድዋርዶን ወደኛ ቤት እንዲመጣ አድርጋው ነው። ቆይ ለምን ጉዳይ? ስለ ስራ ጉዳይ የምናወራው ነገር አለን ያለ። ወይ በጣም ነው የተበሳጨው። እሺ ኤድዋርዶ ምን አለ? ይቅር እንድለው ለመነኝ። እውነት ለመናገር ግን እማዬ ሆን ብላ ያደረገችው ነገር ነው የመሰለኝ። እሷ እንደዚህ ናት። ሁሌም ቢሆን ሁሉም ነገር መሀል ትገባለች። ምናልባት እኮ ስላዘንሽ አንቺን ለመርዳት ብላ አስባ ሊሆን ይችላል። አዎ፣ ግን ደግሞ አሁን ጊዜው በጣም ሄዷል አይደል? እባክሽ በቃ አትበሳጭ እህቴ። ቆይ በቃ የሚጠጣ ነገር አመጣልሻለሁ። እሺ እሺ፣ በጣም ነው የማመሰግነው። ስሚኝ ኬረን፣ እውነቱን ለመናገር ኤድዋርዶን በደንብ ነው የማውቀው እና ከዚህ በኋላ ሺህ ጊዜ ሊያገኝሽ ይሞክራል። በቃ እሱ እንደዚህ ነው። ባደረገው ነገር ተጸጽቶ ከሆነ እስከ መጨረሻው ድረስ ተስፋ አይቆርጥም። ባገኘው አጋጣሚ ያገኝሻል። እንግዲህ እንደዛ ከሆነ ሺህ ጊዜ ሊያናግረኝ ቢሞክር ምን ምላሽ አይቀየርም። ግን አሁንም ድረስ ትወጂዋለሽ አይደል? በጣም እንጂ። ለዚያ እኮ ነው ከኔ ጎን ሆኖ ማየት የማልፈልገው። አልፈልግም። እንደምን ዋልሽ እመቤት? የምረዳሽ ነገር አለ? አዎ በጣም ለየት ያለ ነገር ነበር የፈለኩት፣ ግን የፈለኩትን አንዱንም አላገኘሁም። ሞዴሎች የሚለብሱት አይነት ዲዛይን። የኔ እመቤት አዳዲስ እቃዎች አስገብተናል፣ ትወጃቸዋለሽ። እውነቴን ነው። እሺ በቃ በጣም አሪፍ። ሁሉንም ማየት እፈልጋለሁ። ክፍያዬን የማደርገው በዚህ ካርድ ነው። ቦርሳ፣ ጫማ እና ጌጣጌጥ እንድታሳይኝ እፈልጋለሁ። የሰቀሏቸውን ሁሉንም እቃዎች ማየት እፈልጋለሁ። ብዙ ነገሮች ይቻላል እመቤት። በጣም ደስ እያለኝ ነው የማሳይሽ። በጣም ብዙ የምትወጃቸው ነገሮች ይኖራል። እሺ በቃ ቶሎ አምጫቸውና ልያቸው። አሁኑኑ አመጣለሁ። ቅድም ላገኝ መጥቼ ነበር። ወጥቼ ነበር። ወደ ሂሜና ቤት ሄጄ ነበር። እና እንዴት ነበር? አንዳንድ የሥራ ጉዳዮች ነበሩን፣ በሚገባ አጠናቀናል። ግን ኬረን ይቅር ልትለኝ አልቻለች። ምን ብዬ እንደማስረዳት አልገባኝም። እንዳሰብከው ነገሮች ቀላል የሚሆኑ አልመሰለኝ። ግን ደግሞ ይሳካሉ። እንግዲያውስ ሳስበው እናቷን ያንተ ወገን ማድረግ የመጀመሪያው ስራ አይመስልም? ልክ ነህ። ግን ደግሞ ሂሜና ጅል አይደለችም። ስለዚህ የኬረንን ነገር በጣም እንደሚያሳስበኝ የግድ ለሷ ማሳመን አለብኝ። ያው ኬረን በጣም ነው የምታስቸግረው፣ ግን እንደምንም አሳምኜ ይቅርታውን ማግኘት አለብኝ። እና እናቷም ደግሞ ከሶፊያ ጋር የተፈጠረው ነገር እንደ ጸጸተኝ ማሰብ አለባት። ምን ታስባለህ? ጥሩ። ደግሞ አይታወቅም፣ ምናልባት ኬረን ራሱ ሶፊያ ልታሳስታት ትችላለች። የፍቅር መምጫ አይታወቅም። ኬረን በጣም ቆንጆ ናት፣ ግን ደግሞ ሶፊያ በጣም ለየት ያለች ሴት ናት። ስማኝ ኤድዋርዶ፣ አንድ ነገር ልምከርህ፣ ብትረሳት ነው የሚሻለው። መጀመሪያ እኮ ያፈቀረችው እኔን ነበር። ምንም ያህል ጊዜ ቢፈጅም ወደ እኔ ትመለሳለች፣ የኔ ትሆናለች። ማንም ሰው ከኔ አይወስዳት። እርስ በርስ ለመዋደድ እኮ የማንንም ፈቃድ አንፈልግም። ፈጣሪ ወርዳኝ። ሄሎ፣ ወይዘሮ ሶፊያ ቻቬዝ ነሽ? አዎ ነኝ። ከኮሎስ ካቦስ ሆስፒታል ነው የምንደውለው። የአቶ ሚጌል ካንቱ የአደጋ ጊዜ ተጠሪ ላይ ተመዝግቦ ነበር። ምን ሆኗል? ደህና ነው? አይደለም፣ የአቶ ሚጌል ሁኔታ በጣም አሳሳቢ ነው። ይኸው ፋውስቶ፣ ይኸው ትእዛዛችሁ። በጣም እናመሰግናለን። በድጋሚ እናመሰግናለን። ሌላስ? ምንም፣ ይኸው ሁሉም ሰው ያዘዘውን አግኝቶ እየተዝናና ነው። በጣም ጥሩ ነው። ምን ነው? የሚጠጣ ነገር ስታዘጋጅ በጣም ጎበዝ ነህ። እንከን የሌለው ነገር ነው የምታዘጋጀው። ይሄን አልገመትኩም ነበር። ሌላም አንተ የማታውቃቸው ችሎታዎች አሉኝ እኮ። እንዲሁ ዝም ብዬ ቁጭ ያልኩ እንዳይመስልህ ፋውስቶ። እሱንማ አውቃለሁ። እንዲያውም ከብዙ ዓመታት በፊት ነበር ያወቅኩት። አይ ተመልሻለሁ። ማሌና ማሌና፣ እንኳን ደህና መጣሽ። እኔም ደስ ብሎኛል። ዛሬ እዚህ እግር ምን ጣለሽ ማሌና? ለስራ ነው የመጣሁት። እንደዚያ ከሆነ ሉዊስ ደህና ነው ማለት ነው አይደለም? አሁን እንዴት ነው? በጣም ደህና ነው። በጣም በፍጥነት እየተሻሻለ ነው ያለው። ምክንያቱም ጠንክሮ ሕክምናውን እየተከታተለ ነው። በእውነት?
ከስራ ቦታ ደውለውለት ነበር። እንደውም አንዱ የስራ አጋሩ መጥቶ ነበር እና ቶሎ ስራው ቦታው ላይ እንዲመለስ ይፈልጋሉ። ለድርጅቱ በጣም ጠቃሚ ሰው ሆኗል እና ደግሞ በጣም ወደውታል። በጣም ጠንካራ ሰው ነው ያደረገው። ለስራ ያለው አመለካከትም ጨምሯል። ውይ ፈጣሪ የተመሰገነ ይሁን። አዎ ለዛ ነው እኔም ወደ ስራ የተመለስኩት። እንደዛ ከሆነ እንኳን ደህና መጣሽ። ይሄን ያዝ። ስላየሁሽ ደስ ብሎኛል። እኔም ይሄ እኮ ቤትሽ ነው። እውነት ለመናገር እኔም ቦታውን መውደዴን አልክድም። ይኸውልሽ ተመልከችኝ። ቆይ ይህንን ልስጥሽ። ውይ በጣም ነው የማመሰግነው። ምንም አይደል። ውይ ኬረን እባክሽ በዚህ ሁኔታሽ መቀጠል ኤድዋርዶን ለምን እዚህ ቤት ይዘሽው እንደመጣሽ ሊገባኝ አልቻለም። ምን አስበሽ? ያስረዳውሽ መሰለኝ። እውነት የስራ ጉዳይ ከሆነ እዛው ሂጂና አግኘዋ። እማዬ እባክሽ ስሜቴን ተረጂ። እሺ ምናልባት ስህተት ሰርቼ ይሆናል። አዎ ሰርተሻል። ግን እኮ ኤድዋርዶ እየረዳን ያለው ይህን የሚያደርገው ደግሞ በአንቺ ምክንያት ነው። በጣም ተጸጽቷል እና ለአንቺ ምን ያህል እንደሚጨነቅ ለእኔ ለማሳየት ሲል ምንም ነገር ለማድረግ ፈቃደኛ ነው። አንቺ እንድታዳምጪው ብቻ ነው የሚፈልገው። እንግዲህ እሱ መጀመሪያ አድርጎት ቢሆን ጥሩ ነበር። በተፈጠረው ነገር በጣም ነው ያዘንኩት። ግን ደግሞ እሱን ማየትሽ የሚቀጥል ነገር ነው። ምክንያቱም አብረን ነው የምንሰራው። ብዙ ስራ አለብን። ይህንን ነገርሽ ነበር። ግን ደግሞ አንቺ ነሽ ከእሱ ጋር ብዙ ስራ ያለብሽ። አዎ በትክክል ልክ ብለሻል። ግን ደግሞ ድርጅቱ የጋራ ነው። የኔ ውድ ለራስሽ ስትይ የሆነ ነገር ተለማመጂ። እናም ልጄ እሱን ማግኘትሽን መቀጠልሽ አይቀርም። እውነቷን ነው ኬረን። ከእሱ ጋር ሰላም ለመሆን የሆነ መንገድ መፍጠር አለብሽ። ካልሆነ ግን ሁሉ ነገር እየተወሳሰበ ነው የሚሄደው። ይህን መረዳት አለብሽ። እሺ ተጎድተሽ ላይሽ አልፈልግም። እየተጎዳሽ ያለሽው በኖሪ ኤጋ ቤተሰቦች ስለሆነ አንቺም እንደነሱ መሆን አለብሽ። እርምጃ ከመውሰድሽ በፊት በጥንቃቄ አስቢበት። ሁለታችሁም ብትሆኑ ብልጥ መሆን አለባችሁ። ትክክለኛውን ነገር ካደረጋችሁ ኖሪ ኤጋዎች ላደረጉት ብዙ ዋጋ እንዲከፍሉ ማድረግ ትችላላችሁ። እሱን ደግሞ እኔ ያረጋግጥላችኋለሁ። ስለ ወደፊታችሁ ብቻ አስቡ። ይሄ ምንድን ነው? ቅድም የገዛሁት ነገር ነው። ውይ ለውሳኔ ምን ያህል ተቸግሬ እንደነበር አልገባም። ሁሉም ያምርብኛል። ይህንን ያው እስቲ ያው አያምርም? በጣም ያምርብሻል የኔ ውድ። ምን ነው ብዙ የገዛሽ አልመሰለሽም? አዎ ግን ሁሉንም እፈልገዋለሁ። ምን ያህል ገንዘብ ነው ያጠፋሽው? ወይ አልቫሮ ደግሞ ሊጀምር ነው። እስቲ ተወኝ። ይህንን ማድረጌ ትክክል ነው። እንደምን አመሻችሁ። ሶፊያ ቻቬዝ እባላለሁ። ቅድም ደውለው አቶ ሚጌል ካንቶ እዚህ እንዳለ ነግረውኝ ነበር። አሁን የት ነው? ይቅርታ አንድ ጊዜ አመሰግናለሁ። ስላገኘሁሽ ደስ ብሎኛል። ዶክተር አቫሎስ እባላለሁ። የአቶ ሚጌል ካንቶ ዶክተር ነኝ። እሺ ሚጌል ምን ሆኗል? በጣም ከባድ ሁኔታ ላይ ነው ያለው። ወይኔ ፈጣሪ እርዳው። ቆይ ግን ምን ሆኗል? ደህና ነበር እኮ። ከልቡ ጋር ተያያዥ የሆነ ችግር ገጥሞት ነው። ደካማ ልብ ነው ያለው። አሁን ላየው እችላለሁ? አዎ ትችያለሽ። ለትንሽ ጊዜ ማየት ትችያለሽ። እሺ። ቆይ እሱ ዘመድሽ ነው እንዴ? አይ ዘመድ ሳይሆን ጓደኛዬ ነው። እሱ እየሰማኝ ስላልሆነ ለአንቺ ልነግርሽ ፈልጌ ነው። ምንድን ነው? ሚጌል ራሱ መንከባከብ አለበት። አሁን ያለበት ያልተስተካከለ የልብ ምት ችግር ነው። ለጊዜው በመድኃኒት ተቆጣጥረነዋል፣ ግን ደግሞ አሁንም ቢሆን አኗኗሩን ማስተካከል አለበት። እንግዲህ እኔ መርዳት የምችለው ነገር ካለ አሳውቀኝ። ከልቤ ነው። እሺ። ጓደኛሽ ትንሽ አስቸጋሪ ሰው ነው። እስኪ ምናልባት አንቺ የሚሰማሽ ይሆናል። ዶክተር፣ ሁኔታው ግን ምን ያህል አሳሳቢ ነው? አሁን ሚጌል በጣም ውስብስብ ነገር ውስጥ ነው ያለው። እማዬ ከዚህ ሰው ጋር ብስማማ እንኳን ብዬ ማሰብ አልፈልግም። በጭራሽ አይኑን ማየት አልፈልግም። ስሚኝ ስቴኔ ውድ፣ እስቲ የሚሰማሽን። ብዙ ነገር ይሰማኛል። ድብልቅልቅ ያለ ስሜት ነው የሚሰማኝ። በቃ ከፊቴ ቆሞ ሳየውማ እበሳጫለሁ፣ እናድዳለሁ፣ እቀናለሁ። የክህደት ስሜትም አለው። እንዴት እንዲሰማው አይመለከተኝም፣ ግን ደግሞ የጸጸት ስሜት እንዲሰማው ፈልጋለሁ። በጣም ውሸታም ሰው ነው። በጣም ነው የተበሳጨሁበት። ውዴ እንደዚህ የምትሆኙ እኮ አሁንም ድረስ በጭራሽ አይደለም። ለእሱ ያለኝን ስሜት በሙሉ ገሎታል። በጭራሽ አላዝንለትም። እህትሽ እንደምንም ልናግዛት ይገባል። እንዴት ማድረግ እንዳለብኝ አላውቅም፣ ግን እንደዚህ ሆና ላያት አልፈልግም። በጣም ይጎዳኛል። ልክ አንቺ ከአሌሃንድሮ ጋር ስትጣይ እንደሆንሹ ማለት ነው። እህቴ እኮ ከኔ በጣም የተለየች ናት። በዛ ላይ ከኤድዋርዶ ጋር ድብና ያለ ፍቅር ይዟት ነበር። እሱንማ እኔም አውቃለሁ። አንቺም እኮ አሌሃንድሮን አፍቅረሹ ነበር። ግን ደግሞ እንዴት በትዕግስት ማለፍ እንዳለብሽ በሚገባ አውቀሽበታል። አሁን ራስሽን ተመልከችው። ህይወት እየከፈለሽ ነው። አሁን ሆቴላችን ላይ ትኩረት ማድረግ ያለብን ጊዜ ነው። ከዚህ በኋላ በዚህ ጉዳይ ችላ አንልም። እሺ፣ እስኪ የሆነ ነገር አደርጋለሁ። በጣም አመሰግናለሁ የኔ ፍቅር። አሁንም እንቅልፍ የተኛው በመድኃኒት አማካኝነት ነው።
ግን ደግሞ ከበቂ በላይ መተኛት የለበትም። ምንም አታስብ፣ እኔ አብሮ ይሆናለሁ። አሁን ጥሩ ሁኔታ ላይ ነው። አሁን ሲነሳ ተረጋግቶ ሊያናግርሽ ይገባል። ሊበሳጭ አይገባም። የግድ መረጋጋት መቻል አለበት። እሺ፣ አትጨነቅ ዶክተር። የምትፈልጊው ነገር ካለ ነርስ መጥራት ትችላለሽ። በጣም ነው የማመሰግነው። ሚጌል፣ አብሬህ ነኝ። እሺ፣ ደህና ትሆናለህ። አይዞ። እና እንዴት ነው የገዛሁትን ነገር በጣም ወደድከው? በጣም ወድጄዋለሁ። ግን ብዙ ገንዘብ ነው ያጠፋሽው። እንዴ ነግሬ ለሚጌል ካንቱን ሳገኘው መሳቀቅ ስለማልፈልግ ነው እኮ። ለነገሩ ያን ያህል አስፈላጊ አይደለም። ለምን? ያቺ የማትረባ ሶፊያ ከዚህ በኋላ እዛ ቤት አትኖርም። ምን ማለት ነው? አትገርምም? የመጠጥ ቤቱ ዕቃ ማስቀመጫ ክፍል ውስጥ ልትኖር ወስናለች። እውነትሽን ነው? እኔ ምንም ልረዳት አልቻልኩም። ስለዚህ ኤድዋርዶ መጨነቅ እንደሌለበት ንገረው። ከሚጌል ጋር አትገናኙ። አየሽ አይደል? ለዚህ ነው የተፈጠረውን ነገር ማሰብ የማልፈልገው። ምክንያቱም አንድ ጊዜ ስለዚህ ነገር ማሰብ ከጀመርኩ ማቆም ያቅተኛል። ውይ በቃ አታልቅሽ የኔ ውድ እባክሽ። በጣም ከባድ እኮ ነው ኢዛቤላ። እንዴት ነው እንደዚህ አይነት ነገር የሚያደርገው? ይኸውልሽ እኔ ራሱ አንቺን ለመምከር የበቃው ሰው አይደለሁም፣ ግን ደግሞ ባይጠቅምሽ ማስተያየት እሰጥሻለሁ። እኔና ሊያንድሮ ማለት የተፈጠረውን ነገር ሳስበው ማየ ልክ ነበረች። አልተሳሳተችም። ማለት ትንሽ ጊዜ መስጠት ነበረብኝ። እኔ ግን ጠብቂ ብዬ አልመክርሽም። እኔ እያስመሰሉ መኖር አልፈልግም። ሶፊያ ምን አይነት ሰው እንደሆነች ታውቂያለሽ። እንግዲህ ምን ብላ እንዳሳመነችው ማን ያውቃል? ምን እንዳደረገች ማን ያውቃል? ይበቃል። እኔ ስለዚህ ጉዳይ ማውራት አልፈልግም እባክሽ። በጣም ነው የሰለችኝ። እማዬ የምትልሽን ነገር ስሚያት። ምንም እንኳን ከባድ ቢሆንም ከኤድዋርዶ ጋር መገናኘትሽ የግድ እንደሆነ ወቂ ኬረን። ስለ ሁሉም ነገር አስቢ እስኪ። ያለው ስራ፣ የስራ እቅዶችሽ፣ ሆቴሉን ማድረስ የምንፈልግበት ቦታ ለማድረስ ምን ማድረግ እንዳለብን አስቢው። መቼስ የሁሉ ነገር ይቅራቴም አይደል እንዴ? ምክንያቱም አሁን ጊዜው አይደለም። ኤድዋርዶም ቢሆን የአልፋ ቡድን ዋና ስራ አስኪያጅ ነው። ቀላል ነገር እንዳልሆነ እኮ አውቃለሁኝ፣ ግን አሁን በዚህ ነገር ላይ አንድ ላይ ነን። እሱም ባየሽ ቁጥር ይህ ስሜት እንዳይሰማሽ ራስሽን ተቆጣጠሪ። ፈጣሪ ሆይ፣ ቸር አምላክ ሆይ፣ እባክህ ሚጌል ደህና እንዲሆን እርዳው። ጌታዬ፣ ሁሉንም ነገር አንተ አስተካክለው። ከዚህ ነገር በሰላም እንዲወጣ እርዳው። እባክህ እርዳው ልለምንህ። እንዴ ነቃ ሚጌል? አሁን እንዴት ነህ? ሶፊያ፣ ገነት ውስጥ ነኝ እንዴ? አሁን ጤናህን እንዴት ነህ? ደህና። አሁን አንቺን ሳይሽ ደግሞ ይበልጥ ደህና ሆንኩ። ይኸውልህ ስማኝ፣ ዶክተር አቫሎንስን አናግሬው ነበር። እኔ እሱን እኮ ብዙም አልሰማም። አይ ግን ደግሞ ራስን መጠበቅ አለብህ። ደህና ነኝ። ብዙ ቆየሽ እንዴ ከመጣሽ? ለምን አልቀሰቀሽኝ? መቀስቀስ አልነበረብኝም። አሁን የግድ ረፍት ማድረግ ነበረብህ። ይህ ሁኔታ በጣም ከባድ መሆኑ ይገባኛል ሶፊያ፣ ግን ደግሞ መጨነቅ የለብሽም። ደህና እንደመሆን እርግጠኛ ነኝ። ከዚህም የባሰ ሁኔታ ውስጥ ገብቼ ነበር እና የግድ እዚህ መሆን የለብሽም። እባክህ እንደዚህ አትበለኝ። እዚህ መሆን ነው የምፈልገው። በእውነቱ ይሄ አንቺን ሊያስጨንቅሽ አይገባም። ይኸውልህ እኔ ሰው ባስፈለገኝ ጊዜ አንተ ሁሌም ከጎኔ ነበርክ። ስለዚህ አሁን እዚህ ስለሆንኩኝ በጣም ደስ ብሎኛል። እባክህ እንድረዳ ፍቀድልኝ። አይ የሆነ ነገር ታውቂያለሽ፣ እኔ ማንም ሰው እንዲያዝንልኛል። አይ እንደሱ ማለት ፈልጌ አይደለም፣ ግን ደህና ሆነ ላይ ይፈልጋል። እኔም ደስተኛ ሆነሽ ላይሽ ነው የምፈልገው። ደህና ነኝ እኮ። ምን ማለቴ እንደሆነ ገብቶሻል። ለምን በዚህ ሐሳብ አንስማማም? ይኸውልሽ አንቺ እንድትረጂኝ ልፍቀድልሽ እና አንቺም ግን እንድረዳሽ ፍቃደኛ እንደምትሆኝ ቃል እንድትገቢልኝ እፈልጋለሁ። እኔም ያልሽኝን ነገር በሙሉ አደርጋለሁ። ነገር ግን አሌሃንድሮን ለመርሳት እንደምትሞክሪ ቃል እንድትገቢ እፈልጋለሁ። ለራስሽ ጊዜ መስጠትና መረጋጋት አለብሽ። እሺ ታዲያ ምን ትያለሽ? ሁለታችንም ቃላችንን እንጠብቅ፣ ራሳችንን ለማረጋጋት እንሞክር።